ሰዎች ብርቱካንማ በመልበስ በየጎዳናው በብዛት ይታያሉና ብርቱካናማ የደች ንጉሳዊ ቤተሰብ ቀለም ስለሆነ አብዛኛው ሰው ብርቱካናማ ልብሶችን ይለብሳል። ኦሬንጅ ኬክ ይሉታል እነሱ። የብርቱካናማው የእብደት ቀን ማለት ነው። ይህን በዓል ለማክበር የተለያዩ እቃዎችን ሰዎች ይዞ ሲወጡ ምንም አይነት ፍቃድ ከመንግስት አይጠይቁ። አይ wat verkoop je? Ik verkoop games. FIFA 20. Ja. 2020. ሰላም ቤተሰብ ሁላችሁንም ሰላም እላችኋለሁ። የምገኘው በሆላንድ ከተማ በቡድል ነው። ዛሬ እንግዲህ ኤፕሪል 27 ነው። በሆላንድ ትልቅ በዓል የሚከበርበት ቀን ነው። ኤፕሪል 27 የኪንግ ዊሊያም አሌክሳንደር ልደት የሆነው የኪንግስ ዴይ ዛሬ የሚከበርበት ቀን ነው። ዞር ያለን አንዳንድ ቦታዎች እናያለን። ብዙ ትልልቅ ከተሞች በትልቅ ድግስ በትልቅ ሁኔታ የሚከበርበት ሁኔታ ነው። አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆን እንችላለን። አብራችሁን ቆዩ። ስለ ኪንግስ ዴይ ወይንም ደግሞ ኮኒንግዳህ ይሉታል እነሱ። የንጉስ ቀን ማለት ነው። ኮኒንግዳህ የንጉስ ቀን በኔዘርላንድ ውስጥ ብሔራዊ በዓል ነው። በኤፕሪል 27 የንጉስ ዊሊያምስ አሌክሳንደር ልደት ነው። በትልልቅ ጎዳናዎች፣ ገበያዎች፣ ፍራይ ማርኬት ከሰከንዳን ደረጃዎች እቃዎችን ወይም ደግሞ ምግቦችን ሊሆን ይችላል፣ የእጅ ስራዎችን፣ የኤሌክትሮኒክስ እቃዎችን፣ ልብስና ጫማዎች የሚሸጡበት ቀን ነው። ሰዎች ብርቱካንማ በመልበስ በየጎዳናው በብዛት ይታያሉና እኔም እንደምታዩት ኦሬንጅ ለብሻለሁ። እንግዲህ ያው አካባቢ መምሰል ያላችሁበትን ከተማ ያላችሁበትን ሀገር መምሰል ያው እነሱንም ማክበር እነሱንም መውደድ ነውና ግዴታም ባይሆን ግን ያው ሪስፔክት ነው፣ ለእነሱም ክብር መስጠት ነው። ሀገራቸውን መውደድ ማክበር ያው ለግዴታ ባይሆንም ግን ያው ደስ ይላል። እኛም ሀገር መተው እኛን ሀገር ልብስ ሲለብሱ የሀገራችንን ባህል ሲወዱ እኛም ደስ እንደሚለን እኛም ደግሞ ወደ እነሱ ሀገር መተን የእነሱን ባህል ስንወድ የእነሱን ባህል አክብረን ከነሱ ጋር ስንኖር እነሱም ይወደስ የሚላቸው ነገር ነው። ብርቱካናማ የደች ንጉሳዊ ቤተሰብ ቀለም ስለሆነ አብዛኛው ሰው ብርቱካናማ ልብሶችን ይለብሳል። ኦሬንጅ ኬክ ይሉታል እነሱ። የብርቱካናማው የእብደት ቀን ማለት ነው። እንደ አምስተርዳም፣ ሮተርዳም፣ አይንዶቨን ያሉ ትልልቅ ከተሞች የሙዚቃ ድግሶችን፣ የጎዳና ላይ ገበያዎችን፣ ሰልፎችንና ብዙ የጎዳና ላይ ትርኢቶችን ያደርጋሉ። በጣም የሚያስደስት ነፃ መንፈስ ያለውና ጠንካራ የማህበረሰብ ስሜት ያለው በዓላቸው ነው። አብዛኛው የመንግስት መስሪያ ቤቶች በብዛት ዝግ ናቸው በዚህ በዓል። ሆስፒታሎች እንደዚህ ኃላፊነት የሚጠይቅ ወሳኝ ቦታ ካልሆነ በስተቀር አብዛኛው የመንግስት መስሪያ ቤት እንዲሁም ደግሞ ትልልቅ መስሪያ ቤቶች አብዛኛው በዚህ ሰዓት በዚህ ጊዜ ዝግ ናቸው። አዋቂዎች፣ ልጆች፣ ህፃናቶች እና ከተለያየ ሀገር የሚመጡ ቱሪስቶችም ሁሉም ይሳተፉበታል። በበዓሉ ወቅት ብርቱካናማ ኬክ፣ ባህላዊ ምግቦችን የሚመገቡበት ጊዜያቸው ነው። አንድ ነገር ሳልጠቅስላችሁ ማለፍ የማልፈልገው ነገር ለእናንተም ጥያቄ ሊፈጥር የሚችል ነገር ነው ብዬ የማስበው ነገር ስለ ኦሬንጅ ከለር ወይንም ባንዲራቸው ጥቂት ነገር ልበላችሁ። የደች ንጉሳዊ ቤተሰብ ወይም ሮያል ፋሚሊ የመጣው ከኦሬንጅ ናሱ የንጉስ ቤተሰብ ነው። ብርቱካናማው ቀለም የሚያመለክተው በ16ኛው መቶ ክፍለ ዘመን የ80 ዓመት ጦርነት ደች ከስፔን ነፃ እንዲወጡ ያደረጋቸውን የብርቱካን ልዑል ዊሊያም ቫን ኦሬንጅ ነው። ከዚያ ጊዜ ጀምሮ የብርቱካን ከለርን የነፃነት፣ የኩራትና የአንድነት ምልክትና ብሔራዊ ቀለማቸው አድርገው ይጠቀሙበታል። ይህን በዓል ለማክበር የተለያዩ እቃዎችን ሰዎች ይዞ ሲወጡ ምንም አይነት ፍቃድ ከመንግስት አይጠይቁምና ዲጂዎች፣ የመንገድ ላይ ገበያዎች፣ የተለያዩ የልጆች እቃ ልጆች ህፃናቶች የራሳቸውን እቃ የተጠቀሙበትን በየአመቱ ኤፕሪል 27 ይዘው ይወጣሉና ይህ በጣም በተለይ ለህፃናቶች እጅግ በጣም ልዩ ደስታን የሚፈጥር በዓላቸው ነውና በጣም የሚጠብቁት ትልቅ የኔዘርላንድ የድግስ በዓል ነው። አብዛኛው ሰው ይህን እቃ የራሳቸውን እቃ እንደዚህ የተጠቀሙበትን እቃ ይዘው ሲወጡ ለትርፍ ሳይሆን ደስ ይላቸዋል። በጣም በትንሽ ዋጋ ነው የሚሸጡትና ውድ ዋጋ የገዙትን የተጠቀሙበትን ቤት ውስጥ ከማስቀመጥ
እንደዚህ በዚህ ቀን እያወጡ በጣም በትንሽ ዋጋ ኢቭን ነፃ ሁሉ ነገሮች ብዙ ነገሮች አሉ በነፃ ደስ ላለው ሰው የሚሰጡበት ሁኔታ አለ። Hoi. Ja. Wat verkoop je? Ik verkoop games. FIFA 20. Ja. 2020. Ja. Dat is mooi. Hoeveel kost die? 15. Of 15. 3 voor ja. 15. Ja. Mag je iets vragen? Ja. Hou je van die koningsdagen? Ja. Waarom hou je ervan? Je kan gewoon dingen ook verkopen. Oké. Ja. Heb je toestemming gevraagd om te Nee, die nee, verkopen? Nee, want iedereen Iedereen krijgt gewoon gratis plek. Oh, zo. Het is een plek waar je kan gewoon verkopen. Oh, zo. Oké. Je heeft geen oranje t-shirt? Nee. Wat is Koninginnedag voor je? Voor mij Koningsdag is eigenlijk denk dat de koning jarig is. Ja. En ook de koning spelen, soort van dat je actief bent. Oké. En dat je met anderen kan gewoon mooi. communiceren. Ja. Ja. Mooi. Oké, dankjewel. Ja. Wow, he is nice. በጣም ይዋለጅ ነው። አይ በጣም ደስ ብሏችሁ። አይ እንደ ኪንግስ ዴይ ወይንም ኮኒንግዳህ ባሉ ብሔራዊ በዓላት የስፖርት ዝግጅቶች ወይንም ትልልቅ ፌስቲቫሎች የደች ብርቱካናማ ልብስ ይለበሳል። ብሔራዊ ኩራትንና ለንጉሳዊ ቤተሰብ ያላቸውን ታማኝነት የሚያሳይ ነው። ለዚህ ነው በኪንግስ ዴይ ወይም ኮኒንግዳ ወቅት ብርቱካናማ ሸሚዝ፣ አርቲፊሻል ጸጉር፣ ኮፍያ፣ ባንዲራ፣ የፊት ቀለምና ሌላው ቀርቶ ብርቱካናማ ቀለም ያላቸው ምግቦችና መጠጦች በስፋት የሚታዩት።